የሚሆኑትና ስለዚህ ገበያ ጥረት አይኖራል ተብሎ አይደለም የሚታሰበው። ትስስሩ ቢሆን ገበያ እስካለ ድረስ ትስስሩ ብዙ የሚከብድ ነገር ስላልሆነ የስንዴ ምርታማነትን ቀጣይነት ለማረጋገጥ የመረጃ ስርዓት ኢደን ብሎ የግብዓት በጀት ድጋፍ፣ የምርት ገበያ ትስስር፣ የመስኖ መሰረተ ልማቶችን ማስፋፋት፣ የተቀናጀ የተባይ መከላከል ስርዓት መዘርጋት ይጠበቃል። ኢትዮጵያ ያስገነባቸው ዘመናዊው የሳይንስ ሙዚየም ሀገሪቱ በዘርፉ ያላትን እምቅ አቅም ለመጠቀም የሚያስችላት እንደሆነ የፖሊሲ ጥናት ኢንስቲትዩት ገለጸ። አርቲፊሻል ኢንተለጀንስ ቴክኖሎጂን በተለያዩ ዘርፎች ላይ በመጠቀም በቴክኖሎጂ የታገዙ ተግባራትን ማከናወን የሚገባ እንደሆነም የፖሊሲ ጥናት ኢንስቲትዩት ምክትል ዋና ዳይሬክተር ፕሮፌሰር በየነ ጴጥሮስ ተናግረዋል። የሰው ሰራሽ አስተውሎት ፈጠራን በግብርና፣ ጤና፣ ትምህርትና መንግስት አስተዳደር ዘርፎች መጠቀም ደግሞ ለውጤታማነቱ አጋዥ እንደሆነ ፕሮፌሰሩ አንስተዋል። የኢትዮጵያ የስነ ጥበብና የሳይንስ ሙዚየም መሰል ማዕከላትን መክፈት የሚበረታታ እንደሆነ የተገለጸው ስለመበያ ነው። በቴክኖሎጂ ተጠቃሽ የሆኑ ሀገራት የዳበረ የምጣኔ ሀብት አቅም ያላቸው በሳይንስና ተሞክሮ ናይ መግቢ ከመይ ነርካ ያደርጋቸዋል። ተሞክሮ ካብ ንእስነት እንጂ ካብ ምንታይ ኢልካ ሓይሊ እዩ ካብ ምንታይ ወስድካ ተሞክሮ ካብ ምንታይ ኢልካ ሓይሊ ማለት ሕጂ ካብ ስድራ ዝወረስካ ዲ ዋላ ስልጣነታት ውርሻ ሕጂ ብገዛኹም ከምኡ ነርኩም ወት ገዛኻ አሁን ገይሮም ተወሪሶም ናፋት እንደሆነ ኣብ ምግቢ ጥራይ ክኸውን የብሉን። ሕጂ ሕቶ ካብዚ ዓለም እዚ እንታይ እዩ? ቁሩብ عند العنة ማለት ድሌታትካ እንታይ ብቐንዱ ወላንቲ ድሌት የብልካ ቁሩብ ከዳ ትንሹ ዓልተ ኻር ምን